ሰላም ሰላም እንዴት ናችሁ? ዛሬ አንድ አዋጅ አለ። አዋጅ 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 አዋጅ። አዋጁ ያው መጽሐፍ ቅዱስ እንደሚናገር መለከት እንግዲህ መለከት በብሉይ ኪዳን ታውቁታላችሁ። የሚነፋው የሆነ የመንግስት አዋጅ በሚኖር ጊዜ አሊያም ደግሞ እንደዚህ ትልልቅ በዓላት ሲደረጉ ኦሪት ዘኍልቍ ምዕራፍ 10 ከቁጥር 1 እስከ 10 ያለውን ስናይ ከቀንድ የሚሰራ ካህናት የሚነፉት ተግባሩ ደግሞ ምን እንደሆነ እዛ ተዘርዝሮ የሚገኝ ነገር ነው መለከት። ዛሬ እንደ መለከት ሆኜ አንድ ነገር ሁሉም እያስታወሰ ያለበትን ለማስታወስ ነው። የማቴዎስ ወንጌል ምዕራፍ 24ን ከቁጥር 15 ጀምረን በምናነብ ጊዜ በተቀደሰ ስፍራ ርኩስ ነገርን ስታዩ ወደ ተራራ ውጡ ይላል አይደል? ውጡ፣ ወደ ተራራ ሽሹ። ተራራ እንግዲህ በቁሙ ካየነው አውሬ የሚሰበሰብበት የጫካ ነገር ያለበት ስፍራ ወይም ከፍ ያለ ቦታ ምናምን ብለን ልንተረጉመው እንችላለን። ትክክለኛ የተራራ ትርጉም ግን አንደኛ ያው የቤተ ክርስቲያን ምሳሌ ሲሆን ቤተ ክርስቲያን የኛ የክርስቲያኖች ህብረት ያለበት እኛ ሰዎች ክርስቲያኖች የምንገኝበት ስፍራ ወይም እኛ ራሳችን ቤተ መቅደስ እንደሆንን እኛ መካከል ክፉ ነገር እየበዛ መካካድ እየመጣ ወንድም ወንድሙን መጥላት እያበዛ ከመጣ እንግዲህ ይሄ ርኩስ ነገር በሰዎች መካከል ማለት የእግዚአብሔር ማደሪያ በሆነ በሰዎች መካከል ሲፈጸም ስታዩ ወዴት? ወደ ተራራ። ወዴትኛው ተራራ? ወደ እግዚአብሔር መገኛ ስፍራ፣ ወደ እውነተኛው የመንፈስ ቅዱስ ሕልውና ያለበት ኤሪያ ሽሹ። ይሄ አዋጅ ነው። አሁን አስቀድመው እንደዚህ በመጨረሻ ዘመን ሊሆኑ ያላቸው ነገሮች እዚያው 24ኛው የማቴዎስ ወንጌል ላይ እንደተዘረዘሩት ሊሆን ያለው መንግስት በመንግስት ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል፣ አስጨናቂ ጊዜ እንደሚመጣ ሁሉ ተዘርዝረው ያሉት ጊዜያቶች ሁሉ እየደረሱ ዘመኑ ሁሉ እየመጣ ነው። መለከት አስመልክቶ እንግዲህ ኢሳይያስ 51 ከ1 ጀምሮ በምናይ ጊዜ ተናጋሪው ሰው አይደለም፣ መለከቱ ሰው አይደለም፣ ተናጋሪው መንፈስ ነው። መለከት እንግዲህ የሚነፋው ሰው ይፈልጋል። ሲነፋ ነው ድምፅ የሚሰጠውና ዘሴም ደግሞ እንደ መለከት ሆኖ እዚህ ስፍራ ላይ የምናየው ኢሳይያስ ነው። መለከት ሆኖ የተቀመጠው ኢሳይያስ ሲሆን ኢሳይያስን የሚያንቀሳቅሰው ግን መንፈስ ነው፣ የእግዚአብሔር ቅዱሱ መንፈስ ማለት ነው። ኢሳይያስ የተናገረው ድምፅ ደግሞ የእግዚአብሔር ቃል ይባላል እና በመጨረሻ ዘመን ሊነፉ ያሉ መለከቶች በራእይ መጽሐፍ በምዕራፍ 5 በምዕራፍ 6 7 8 እስከ 9 ያሉት 7 መለከቶች እንደሚነፉ ይናገራል። እንግዲህ ብዙዎች 4ኛ መለከት ተነፍቷል እያሉ እንግዲህ እየተናገሩ ነው ያሉት። ሊሆን ያለው ነገር ኦልሬዲ በምድራችን እየተፈጸመ የመጨረሻ ጊዜ እንደደረሰ ወቅቱ እንዳለቀ እየተናገሩ ያሉበት ሁኔታ ውስጥ ነው የምንገኘው። ስለዚህ እኛ ማለት እንደ መለከት የምናያቸው ነገሮች የጊዜው መጠናቀቅ የተነገረው ትንቢት ኦልሬዲ የተፈጸመ እንዳለ እነዚህ መለከት የተባሉት በራእይ ያሉት የሰባቱ መለከት የሰባቱ መላእክት ወይም መልእክተኞች የኢየሱስ ክርስቶስ ሰራተኞች ቤዚካሊ ሰው ነው ካልን መለከት እነዚህ ሰዎች የተናገሯቸው ነገሮች ወይም እነዚህ መልእክቶች እየተፈጸሙ መጥተው ዛሬ ሁኔታው እጅግ አስፈሪ ልጅ
አባቱን የማያከብርበት፣ አባቱን ቁጭ ብሎ ልጅ የሚያዝበት፣ በወንድማማች መካከል ክፋት የነገሰበት፣ በተቀደሰ ስፍራ ማለት በእግዚአብሔር ማደሪያ በሆነው ሰውነት ከባባድ የሚባሉ ርኩሰቶች የሚፈጸሙበት፣ ትልልቅ የሚባሉ ወንጀሎች የሚሰሩበት መንግስትና መንግስት እንግዲህ መንፈሳዊ ትርጉሙ እንዳለ ሆኖ በስጋ እንኳን የምናያቸው በጣም መንግስታት መተማመን ያጡበት፣ ውጊያዎች፣ ጦርነቶች የሰፉበት፣ ዓለም ፋይናሊ ጎራ እየለየች ሌላ አይነት ሶስተኛ የዓለም ጦርነት ሊመጣ ያለ የሚመስል አዝማሚያ የሚታይበት፣ የኑሮ ውድነቱ፣ የኑሮ ክብደቱ የሚታየው የሚሰማው ነገር አስደንጋጭና አስፈሪ መሆኑ፣ ሰዎች በዚህን ያህል ልክ እያለቁ ስታቲስቲክስ ልክ እንዳው ሰው እንደሚሞት የምንደነግጠው፣ የምንፈራው፣ የምንጨነቀው ነገር የማይታይበት፣ ምን ያህል ሞተ፣ ምን ያህል ሰው ጠፋ፣ የት ቀለል የሚደረግበት፣ ግን ሰው በስላሴ አምሳል የእግዚአብሔር ፍጡር እኛ ደግሞ በክርስቶስ ተካፍለነዋል የምንለው ደግነት፣ የዋህነት ሁሉ የሌለበት። ስለዚህ በእንዲህ አይነት ቤተ መቅደስ በእንዲህ አይነት ሰውነት ላይ ርኩሰት ስታዩ ወደ ተራራ ሽሹ የተባልንበት የእግዚአብሔር ሕልውና በኃይል የሚያስፈልገን ታይም ላይ የምንገኝበት፣ መንፈስ ቅዱስን በኃይል ገንዘብ ማድረግ የሚጠበቅብን ወቅት ላይ ያለንበት ያለቀ ሰዓት፣ ያለቀ ጊዜ፣ ያለቀ ወቅት መሆኑ የምንረዳበት ነው። ለምንድን ነው ሰዎች እንዲህ የሆኑት ልንል አንችልም። ምክንያቱም ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል የሚል የወንጌል ቃል አለ። አሁን ደግነትን፣ የዋህነትን፣ በጎነትን በዛ ልክ ማምጣት ላይቻል ይችላል። ምክንያቱም የዓለም ፍጻሜ በሚሆን ጊዜ ሊሆኑ ካሉ ምልክቶች አንዳንዶቹ እነኚህ ናቸው። ስለዚህ እግዚአብሔር ቃል ይሄ ተናግሮታል፣ ይፈጸም ዘንድ ግድ ነው። ቢሆንም ግን የትንቢት መፈጸሚያ ላለመሆን መጣር ደግሞ ያስፈልጋል። እግዚአብሔር በቁጣ ከሚፈርድባቸው እንዳንሆን፣ እግዚአብሔር ከሚራራላቸውና ከሚያዝንላቸው ሰዎች መካከል እንድንሆን፣ እግዚአብሔር በጎ እጅና የእግዚአብሔር ማዳን ያውም ደግሞ ይሄ ጸጋ የሚያስፈልግበት ዘመን ስለሆነ ወደ ጸጋው መገኛ ወደ እግዚአብሔር ወደ መንፈሱና ወደ ሕልውናው መቅረብ የሚጠበቅብን ሲሪየስ የሆነ ታይም እንደሆነ እንድትገነዘቡልኝ እፈልጋለሁ። ወደ ተራራ ሽሹ የተባልነው ወደ እግዚአብሔር ሕልውና ወደ እግዚአብሔር መገኛ፣ ያ ደግሞ መንፈሱ ወዳለበት እሱ ወደምናመልክበት እሱን ወደምንሰማበት ከእሱ ጋር ሕልውናው ጋር አታችመንት የምንፈጥርበት ነገር መሸሽ እንዳለብን ነው እንጂ ወደሆነ ኮረብታ ስፍራ ወይም ወደሆነ ገዳም ወይም ወደሆነ አዳራሽም ለመሄድ ስላይደለ ይህን ቃል በልባችሁ እንድታስቡት፣ መንፈሱን በኃይል እንድትጠሙት፣ የእግዚአብሔር ጸጋ እጅግ ከሌላ ጊዜ በተሻለ አብልጠን የምንፈልግበት ጊዜ ላይ እንደደረስን፣ ዓለምና የዓለም ነገር እየተጠናቀቀ እንዳለ፣ እኛም እንደ አንዳንድ ወንድሞቻችን የአቅማችንን የመጨረሻ ዘመን እንደደረሰ ኢየሱስ ክርስቶስን ያልያዝን ሰዎች ኢየሱስ ክርስቶስን እንድንፈልገው ያለ እርሱ ማንሻገር መሆናችን እንድናቅ፣ ካለ ኢየሱስ ክርስቶስ እምነት በቃ ከዚህ ክፉ ጊዜ ከዚህ ካለቀ ዘመን ማምለጥ እንደማይቻል ልንነግራችሁ እንወዳለን። ሁሉም በተሰጠው ጸጋ እየተናገረ ነው። እኛም እንናገራለን። ጊዜው አልቋል። አዋጅ አዋጅ አዋጅ! ኢየሱስ ክርስቶስ የነፍሳችሁም የሥጋችሁም መድኃኒት ነው። ኢየሱስ ክርስቶስ ወዳለበት ሕልውና ወደሚገኝበት ስፍራ ሽሹ። አሁን በተቀደሰ ስፍራ ወይም ደግሞ የእግዚአብሔር ማደሪያ በሆነ ሰውነት ክፋት መደረግ በዝቷል። ኃጢአት እጅግ ሰፍቷል።
እግዚአብሔር መንፈስ የሚያስቀይም ነገር ማድረግ በዝቷል። እንመለስ፣ እግዚአብሔርን እንፈልግ፣ የእግዚአብሔር ልጅ ኢየሱስ ክርስቶስን እንመን፣ ወደ እርሱ እንሽሽ ልላችሁ ፈልጋለሁ። እግዚአብሔር ከሁላችሁ ጋር ይሁን። ተባረኩልኝ።